ስንቶቻችሁ ናችሁ እጃችሁ ላይ ያለው ስልክ ከዲጂታል ካሜራዎች እንደሚሻሉ የምታውቁት? የካሜራዎቹ ሌንሶች፣ ሳውንድ ሪከርዳቸው፣ ስክሪናቸው ከዲጂታል ካሜራዎች የተሻሉ ናቸው። ከዲጂታል ካሜራዎች የኛ ስልክ የሚሻልበት አንደኛው ምክንያት ኤልሲዲ ወይም ደግሞ ስክሪኑ ነው። ሁሉም በሚባል ደረጃ አብዛኛዎቹ ዲጂታል ካሜራዎች የሚኖራቸው ስክሪን ሳይዝ ወይም ደግሞ ኤልሲዲ በጣም ዝቅተኛ ስለሆነ ተጨማሪ ስክሪኖችን በመጨመር ነው የሚጠቀሙት። የኛ ስማርትፎን ግን ከዲጂታል ካሜራዎች ሰፊ የሆነ ስክሪን ስላላቸው ተመራጭና ከዲጂታል ካሜራ የተሻሉ ናቸው። ሁለተኛው ሳውንድ ሪከርደር። አብዛኛዎቹ ስልኮች ካሜራዎች ሊቀርጹ ከሚችሉት በላይ የተሻለ ጥራት ያለውን ሳውንድ ሪከርድ ያደርጋሉ። ለምሳሌ ብዙ ጊዜ በካሜራ እየተቀረጸ ሳውንድ ሪከርዱን ግን በስልካቸው ሲቀርጹ ታያላችሁ። ይሄ ከካሜራ የተሻለ ስለሆነ ነው። ሶስተኛው ሌንስ ነው። ሌንስ ዲጂታል ካሜራችን ላይ ስንጠቀመው በተለይ ደግሞ ሲኒማቶግራፈር ስንሆን የሲኒማ ሌንሶች ፊክስድ እና አንድ ቁጥር ስለሆኑ ዙም ለማድረግ ሌላ ሌንስ እየቀየረ ዋይድ ለማድረግ ደግሞ ሌላ ሌንስ እየቀየረ ነው የሚጠቀመው። ስማርትፎናችን ላይ ግን ሁለት እና ከዛ በላይ የሆኑ ሌንሶችን በአንድ ላይ የያዘ ስለሆነ ከዲጂታል ካሜራ ሌንስ የተሻለ ነው።